ሰላም የተወደዳችሁና የተከበራችሁ ውድ አድማጮቻችን በዛሬው ዝግጅታችን ላይ የምንመለከተው በሰባ ቅጠል ቆርቆሮ የተሰራ የጭቃ ቤት ወይም የእንጨት ቤትን በዘመናዊ መልኩ ጥንቅቅ አድርገን ለመጨረስ ምን ያክል ገንዘብ ያስፈልጋል የሚለውን ሙሉ ዝርዝር መረጃ የማስደምጣችሁ ይሆናል። ቤት መስራት ለጀመራችሁና ወደፊት ለመስራት ያሰባችሁ ደብተርና እስክሪብቶ ይዛችሁ ሙሉ ወጪውን ብትከታተሉ በጣም ይጠቅማችኋል። እስከ መጨረሻው አብራችሁን ቆዩ። ቀጣይ በሌላ ቪዲዮ በጭቃ የተሰራ ወይስ በቡልኬት የተሰራ ቤት ላቅርብላችሁ፣ በስንት የቆርቆሮ ብዛት ላቅርብላችሁ፣ በ100 ቆርቆሮ፣ በ90 ቆርቆሮ፣ የ80 ቆርቆሮ ወይስ ሐሳባችሁን በኮሜንት ላይ አሳውቁኝ። ለቻናሌ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አርጋችሁ በጣም ጠቃሚ የሆኑ የቤት አሰራሮችን የተለያዩ የፍሪጅ፣ የቲቪ፣ የኪችን ቤት እቃዎችን በሙሉ የዋጋ ዝርዝራቸውን የማቀርብላችሁ ይሆናል። የደውል ምልክቷንም ተጭናችሁ ኦን አድርጉ። አመሰግናለሁ። አሁን በቀጥታ ወደ ፕሮግራሙ እናምራ። ዛሬ ይዤላችሁ የቀረብኩት ሰባ ቅጠል ቆርቆሮ የእንጨት ቤት ለመስራት ስንት ብር ያስፈልጋል የሚለውን ዛሬ ግልጽ በሆነ መንገድ የማብራራላችሁ ይሆናል። ይህን የዛሬውን መረጃችንን 7 ቦታ ከፋፍለን የምናይ ሲሆን አንደኛ ቤቱን እንጨቱን አቁሞ ጣራውን ለመምታት ስንት ብር ያስፈልጋል የሚል ሲሆን ሁለተኛው ደግሞ የውስጥ ገረገንቲ ለመጠቅጠቅ ስንት ብር ያስፈልጋል፣ ሶስተኛው ደግሞ ውሃ ልኩን ዙሪያውን ለማሳሰር ስንት ብር ያስፈልጋል፣ አራተኛ ሊሾ ለማድረግ ስንት ብር ያስፈልጋል፣ አምስተኛ በርና መስኮቱ ስንት ብር ይፈጃል፣ ስድስተኛ የውጭና የውስጥ ምርጊት በስንት ብር ያልቃል፣ ግርፍ ለማሰራት ስንት ብር ያስፈልጋል የሚለውን በቅደም ተከተል እያንዳንዱን የዋጋ ዝርዝር የምታደምጡት ይሆናል። ሰባ ቅጠል ቆርቆሮ ቤት ለመስራት መጀመሪያ ላይ ቤቱን ለማቆም የሚያስፈልጉን ነገሮች ቀያሽ ነው። ለቀያሽ 6000 ብር እንከፍላለን። ቀጣይ ቆፋሪ ነው። ለቆፋሪ 9000 ብር አካባቢ እናወጣለን። ሌላው ቋሚ ነው። ቋሚ 75 ቋሚ ያስፈልጋል። አንድ ቋሚ 650 ብር ነው እየተሸጠ የሚገኘው ወሎ ኬሚሴ ላይ። 75 ቋሚ 48750 ብር የሚያስወጣነ ይሆናል። ሌላው ፍልጥ ወይም ጠርብ የሚባለው ነው። እሱ ደግሞ 600 ፍሬ ያስፈልገናል። የአንዱ ዋጋ 105 ብር ሲሆን ለ600 ፍሬ 63000 ብር ገደማ ያስፈልገናል። በቀጣይነት የምናየው ደግሞ የግርግዳ ማገር ነው። የግርግዳ ማገር 85 ፍሬ ያስፈልገናል። አንዱ ዋጋ 270 ብር ሲሆን 85 ፍሬ ደግሞ 22950 ብር ገደማ ያስፈልገናል። ሌላው የጭቃ ማገር ነው። የጭቃ ማገር 90 ፍሬ ያስፈልገናል። አንዱ የጭቃ ማገር 110 ብር ሲሆን የሚሸጠው 90 ፍሬ ደግሞ 9900 ብር ይሆናል። ሌላው የቆርቆሮ ማገር ነው። የቆርቆሮ ማገር ከ30 በላይ ያስፈልገናል። አንዱ የቆርቆሮ ማገር ደግሞ 400 ብር ሲሆን አጠቃላይ ዋጋው 12000 ይመጣል። ሌላው ቆርቆሮ ነው። ቆርቆሮ ለሰባ ቅጠል ቆርቆሮ 7 ቅጠል ቆርቆሮ ያስፈልገናል። የአንድ ቆርቆሮ ዋጋ በአነስተኛ ዋጋ የሚሸጡ አሉ። በእርግጥ ይህ በመካከለኛ ዋጋ የሚሸጠው ባለ 1000 ብሩን ያስኩላችሁ 1000 ብር ሲሆን እንግዲህ ለሰባው ቆርቆሮ 70000 ብር ያስፈልገናል። ሌላው የቆርቆሮ ሚስማር ነው። 5 ካርቶን ያስፈልጋል። አንዱ ካርቶን በ1400 ብር እየተሸጠ ይገኛል። 5ቱ ካርቶን ደግሞ 7000 ብር እየተሸጠ ይገኛል። ሌላው የእንጨት ሚስማር 15 ካርቶን ያስፈልጋል። አንዱ ካርቶን 1400 ብር ሲሆን አጠቃላይ 21000 ብር ለእንጨት ሚስማር እናወጣለን። ሌላው ከፈፍ 8 ፍሬ ያስፈልጋል። አንዱ 2300 ብር ነው። አጠቃላይ ለስምንቱ 18000 ብር እናወጣለን። ሌላው ደግሞ የበረንዳ ቋሚ በብረት የተሰራ 5 ያስፈልጋል። አንዱ 8000 ብር ነው የሚሰራው። አምስቱ ደግሞ 40,000 ብር ያስወጣናል። ሌላው ቦንዳ ነው። ቦንዳ 3 ኪሎ ቦንዳ ያስፈልገናል። 1 ኪሎ ቦንዳ 400 ብር ሲሆን 3 ኪሎ 1200 ብር
ያስወጣናል። ወደ ተመልካቾቻችን ይህን ቤት ለማቆም ከሰራተኛ ውጭ 328800 ብር ያስፈልገናል። ልብ በሉ ለማቆም ብቻ ነው፣ የባለሙያውን ሳይጨምር። የባለሙያው በቆርቆሮ የሚከፈል ሲሆን ለአንዱ ቆርቆሮ ከ500 ብር እስከ 800 ብር ድረስ ነው የሚሰራው። እኔ በ800 ብር ሂሳብ ይዤላችሁ 70 ቆርቆሮ ቤትን በ800 ብር 56000 ብር ይመጣል። በአጠቃላይ የባለሙያውንም ጨምሮ ማለት ቆርቆሮ ተመቶ የባለሙያው ተከፍሎ ሙሉ በሙሉ 384800 ብር ያስፈልገናል። አሁን ቀጥታ የምንገባው ቤቱን ካቆምን በኋላ በቀጣይ የምናየው ውስጡን ገረገንቲ ለማስጠቅጠቅ የሚፈጅብን ነው። እንግዲህ እሱንም በትህትና እንድትከታተሉ እጋብዛለሁ። በዚሁ አጋጣሚ ቤት ማሰራት የምትፈልጉ እህት ወንድሞች አናግሩኝ። በታማኝነት ቤታቸውን ጥንቅቅ አርጌ ሰርቼ ላስረክባችሁ ተዘጋጅቼ እየጠበቅኳችሁ ነው። እንግዲህ እኔን ማግኘት የምትፈልጉ በ094381 0982 ማግኘት ትችላላችሁ። በቴሌግራም እና በዋትሳፕ ብታናግሩኝ ፈጣን ምላሽ የምመልስላችሁ ይሆናል። እንዳትረሱት በ0943 81 0982 ላይ አናግሩኝ። አሁን ወደ ፕሮግራማችን ስንገባ ገረገንቲ ነው የምንመለከተው። እንግዲህ ገረገንቲ 2 ቢያጆ ያስፈልገናል። 70 ቆርቆሮ ቤትን ሙሉ እንትን ውስጡን ለመሙላት ማለት ነው። በሲኖ ትራክ ነው የሚያስፈልገን። አንድ ሲኖ ትራክ በኬምሲ ከተማ እስከ 11000 ብር ድረስ እየተሸጠ ነው የሚገኘው። ሁለቱ ደግሞ 22000 ብር ይመጣል። ገረገንቲውን ወደ ውስጥ አስገብቶ ለሚያስተካክሉ ለሚጠቀጥቁ ሰራተኞች ሁለቱም ቢያጆ ለመጠቅጠቅ 15000 ብር ገደማ ይጠይቁናል። እንግዲህ ጠቅላላ ለገረገንቲ ውስጡን ለማስጠቅጠቅ አጠቃላይ 37000 ብር ያስፈልገናል። በቀጣይነት የምናየው ዙሪያውን ውሃ ልክ ለማሳሰር ምን ያስፈልጋል፣ ስንት ብር ያስፈልጋል የሚለውን ሲሆን በመጀመሪያም የምናየው ድንጋይ ነው። ድንጋይ በ6 ጎማው 4 ቢያጆ ያስፈልገናል። እንግዲህ አንዱ ቢያጆ 11000 ብር ነው። አራቱ ቢያጆ ደግሞ 44000 ብር ነው የሚመጣው። ባለ 6 ጎማ ስላችሁ እንግዲህ ትንሿ ፎርዋርድ መኪና ነች። ምክንያቱም ሲኖትራክ ባለ 10 ጎማ ነው፣ ትልቅ ነው በጣም። ሌላው ደቦል ድንጋይ የሚባል አለ። 2 ቢያጆ ያስፈልጋል። በ6 ጎማዋ 15000 ብር ነው አንድ ቢያጆ። ስለዚህ 2 ቢያጆ 30000 ብር ያስፈልገናል። ሌላው ሲሚንቶ ነው። ሲሚንቶ 20 ኩንታል ያስፈልገናል። አንድ ኩንታል በአሁን ሰዓት ላይ 2600 ብር ነው በኬምሲ ከተማ እየተሸጠ የሚገኘው። 20 ኩንታል ደግሞ 52000 ብር ገደማ ነው የሚመጣው። ለባለሙያው ለጫኝ አውራጅ ለመኪናው በጥቅሉ እስከ 40000 ብር ይወስድብናል። አሸዋ 2 ቢያጆ በ6 ጎማው ገልባጭ ያስፈልገናል። አንዱ ቢያጆ 15000 ብር ነው። ሁለቱ ቢያጆ ደግሞ 30000 ብር ያስፈልገናል። ሌላው የባለሙያውን ጨምሮ እንመለከታለን። ለውሃ ልክ ለማሳሰር እስከ 30000 ብር ድረስ ያስፈልገናል። ጠቅላላ ውሃ ልኩን ለማሳሰር ደግሞ 174000 ብር ያስፈልገናል። በቀጣይ የምንመለከተው ደግሞ ሌላው ሲሚንቶ ነው። ሲሚንቶ እንግዲህ 15 ኩንታል ያስፈልጋል። አንድ ኩንታል በ2600 ብር ነው የሚሸጠው። 15 ኩንታል አጠቃላይ 39000 ብር ያስፈልገናል ማለት ነው። ሌላው ድንጋይ ነው። ድንጋይ 2 ቢያጆ ያስፈልጋል። በ6 ጎማ ወይም ደግሞ በፎርዋርድ መኪና 10000 ብር ነው። ይህ ሁለቱ ቢያጆ 20000 ብር ያስፈልገናል ማለት ነው። ሌላው ባለሙያ ነው። ይህን ሙሉ ሊሾ ለማሰራት ባለሙያው 25000 ብር ገደማ ያስፈልገናል። ጠቅላላ ይህን ቤት ሊሾ ለማስደረግ 114000 ብር ይጠበቅብናል ማለት ነው። ወደ ቤተሰቦቻችን እንግዲህ እያንዳንዱን ነገር ነው ሙሉ በሙሉ በዝርዝር ያስረዳዋችሁ ያለሁት። ይህንን ቻናል ሰብስክራይብ ማድረግ ሁሌም እንዳይረሳ። የሚቀጥሉትን ቀሪ ፕሮግራሞችን ደግሞ በሚከተለው መልኩ ለናንተ የማደርሳችሁ ይሆናል። በቀጣይነት የምናየው ደግሞ በርና መስኮት ነው። በር 3 ፍሬ ያስፈልገናል። በጥሩ ሁኔታ የተሰሩ 368,000 ብር ነው። ሌላው መስኮት ነው። መስኮትም እንደዛው 3 መስኮት ነው ያለ። አጠቃላይ ያው 33,000 ብር ያስፈልገናል። ሌላው መቃንና የባለሙያ ወጭ ነው። ለመቃንና ለባለሙያ አጠቃላይ እስከ 25,000 ብር ድረስ ያስፈልገናል።
ጠቅላላ ለበርና መስኮት በሩን አሰርቶ መስኮቱንም አሰርቶ ለማስገጠም ከነ ባለሙያው ከነ መቃኑ አጠቃላይ ወጪ 126 ሺህ ብር ያስፈልገናል። በቀጣይ የምናየው የውስጥና የውጭ ምርጊት ሲሆን ለምርጊት ዋናው የሚያስፈልገን ነገር አፈር ነው። አፈር በ10 ጎማ ወይም በሲኖ 2 ተኩል ቢያጆ ያስፈልገናል። አንዱ ቢያጆ 11 ሺህ ብር ነው። ንጹህ አፈር ማለት ነው። ድንጋይ ምናምን ያልተቀላቀለበት ንጹህ አፈር 11 ሺህ ብር ነው። 2 ተኩሉ ደግሞ 27500 ብር ነው የሚያስፈልገው። ለጭድና ለተለያዩ ወጪዎች 60 ሺህ ብር ያስፈልገናል። ለባለሙያ ከውስጥም ከውጭም መርጎ ለማስረከብ 70 ሺህ ብር ነው የሚጠይቀን። ጠቅላላ ምርጊት ለመጨረስ 157500 ብር ያስፈልገናል። ቤቱን ለማስገረፍ ስንት ያስፈልጋል? እሱ እናያለን። በቅድሚያ የምናየው አሸዋ 2 ቢያጆ ያስፈልገናል። በ6 ጎማ አንዱ ቢያጆ 15000 ብር ሲሆን ሁለቱ ቢያጆ 30000 ብር ነው። ሌላው ሲሚንቶ ነው። ሲሚንቶ 30 ኩንታል ያስፈልገናል። አንዱ 2600 ብር ነው። አጠቃላይ ድምሩ ደግሞ 78000 ብር ያስፈልገናል ለሲሚንቶ። ሌላው ዙሪያውን የሚታሰረው ሽቦ አለ። እንግዲህ ማለት የግርፍ ሽቦ ነው። 5 ጥቅል ያስፈልገናል። እሱም 5 ጥቅል 14000 ብር ያስፈልገናል። ሌላው ሚስማር ነው። ሚስማር 14 ካርቶን ያስፈልጋል። አንዱ ካርቶን 1400 ብር ሲሆን 14ቱ 19600 ብር ይመጣል። ሌላው የባለሙያ ነው። ባለሙያ ሙሉን ግርፍ ሰርቶ ለማስረከብ 60 ሺህ ብር ነው የሚጠይቀን። በረራ ግርፍን ሽምብራ ግርፍም ለመጨረስ አጠቃላይ ይህን የግርፍ ወጪ ስንደምረው 201600 ብር ያስፈልገናል። ይህን ስራ በምንሰራበት ወቅት ብዙ የማይታወቁና የሚረሱ ወጪዎች ያጋጥሙናል። ቤቱን ቁሞ የሚያሰራው የቤቱ ወኪል ወይም የቤቱ ባለቤት በግሉ ለመጓጓዣና ለተለያዩ ጉዳዮች የሚያወጣቸው ብዙ ወጪዎች ያጋጥሙታል። ስለዚህ በድምሩ ከ200 ሺህ እስከ 250 ሺህ ብር ድረስ ወጪ እንይዝላቸዋለን። እኔ በ250 ሺህ ብር ይሽዋለሁ። ሌላው የጂፕሰም ስራ ነው። እንደሚታወቀው የጂፕሰም ስራ ቤቱን በጣም የሚያሳምርልን ሲሆን 70 ቆርቆሮ የጭቃ ቤትን ለማሰራት እስከ 250 ሺህ ብር ያስፈልገናል። በነገራችን ላይ ውድ ቤተሰቦቻችን የጭቃ ቤት ጂፕሰም ለማሰራት በጣም ውድ ነው። ለምሳሌ የቡልኬት ቤት በግርግዳ በ100 ሺህ የሚሰራ ከሆነ የጭቃ ቤት ደግሞ 200 ሺህ ብር እና ከዚያም ከ200 ሺህ ብር በላይም የሚያስከፍለው ይሆናል። ሌላው የመብራት ዝርጋታ ስራ ነው። የመብራት ዝርጋታውን ቀለል ባለ ወጪ ለማሰራት 80 ሺህ ብር ያስፈልገናል። ሌላው የቀለም ስራ ነው። የውጩንም የውስጡንም ቀለም ለመቀባት ለቀለም ባለሙያው በቀላሉ 70 ሺህ ብር ያስፈልጋል። ለውሃ ውስጥ ለውስጥና ውጭ ላይ አጠቃላይ ዝርጋታ ለማሰራት 100 ሺህ ብር ያስፈልገናል። ሴፍቲ ታንከርን ለማሰራት ደግሞ አጠቃላይ ሙሉ ስራውን ለመስራት 100 ሺህ ብር ያስፈልገናል። ይህንን ቤት አቁሞ ሊሾውን ሰርቶ የውጭ ሽምብራ ግርፍ ጨርሶ አጠቃላይ ሙሉ ስራውን ለማጠናቀቅ ሙሉ በሙሉ የሚጠበቅብን ወጪ 2,044,900 ብር ያስፈልገናል። ይህ ዋጋ እንደየአካባቢው እንደተጠቀማችሁበት ቁሳቁስ ሊጨመር ወይም ሊቀንስ ይችላል። እኛ በአካባቢያችን ያለውን የዋጋ ዝርዝር ነው ለናንተ የምናስደምጣችሁ። ቤት ለመስራት እቅድ ላላችሁ ሰዎች ጥሩ መነሻ እንደሚሆናችሁ ተስፋ አደርጋለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ጠቃሚና ወቅታዊ የግንባታ መረጃዎችን የዋጋ ዝርዝር ለማግኘት ሰብስክራይብ እያደረጋችሁ ቤተሰባችንን እንድትቀላቀሉ እንጋብዛለን። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉ። በቀጣይ በምን አይነት ርዕስ ጉዳይ እንደምሰራላችሁ ኮሜንት ላይ አሳውቁኝ። የዛሬው መረጃችን ይህን ይመስላል። እዚህ ድረስ አብራችሁን ስለተከታተላችሁ ከልብ እያመሰገን በሌላ በውብና በድንቅ ፕሮግራም እስከምንገናኝ ሰላም ሁኑ። ቸር ሰንብቱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።